የአይኤምኤፍ የወርልድ ቪዥን የዩኒሴፍ ዴታ እንደሚያሳየው በዓለም ላይ ከ170 ሚሊዮን በላይ የሚሆኑ ህፃናት ጉልበታቸው፣ ጊዜያቸው፣ ህይወታቸው፣ ህልማቸው፣ ገላቸው ሳይቀር ሆዳቸውን በሚወዱ ራስ ወዳድ ጨካኝ ግለሰቦች ጥቅምን ብቻ በሚያሳድዱ ግብዝ ድርጅቶች ያላግባብ ይበዘበዛል። ከሁሉ በላይ የሚያሳዝነው ደግሞ ከ80 ሚሊዮን በላይ የሚሆኑ ያላግባብ የሚበዘበዙ ህፃናት የሚገኙት ባለንበት አፍሪካ አህጉራችን ውስጥ መሆኑ ነው። በስፋት የሚገኙበትን ሀገራት ለመጥቀስ ያህል በማሊ፣ በጋና፣ በቻድ፣ በኮንጎ፣ በታንዛኒያ፣ በኬንያ፣ በናይጄሪያ፣ ኢትዮጵያን ጨምሮ በመሳሰሉት። ይሄ ደግሞ ከቅኝ ግዛት የሚበልጥ በጊዜ ብዛት ውስጥ ዝም ብሎ ሳይታይ ሀገር የሚገል በሽታ ስለሆነ ለሀገራችን ሆነ ለአህጉራችን ለነገ እጣ ፈንታዋ አስደንጋጭና አሳሳቢ ነገር ነው። በተለይ ደግሞ በዚህ በዲጂታሉ ዘመን። ይህንንም ስነግጥም የጻፍኩት በየገላ መሸጫው፣ በየጉልበት ስራው፣ በየድንጋይ ፈለጣው፣ በየማዕድን ቁፋሮው፣ በየቡና ለቀማው፣ በየሸቀጣ ሸቀጥ፣ በየከሰል መነገጃው፣ በየሸክላ በየሽመና ስራው፣ በየጨርቃ ጨርቅ፣ በየፕላስቲክ፣ በየብረታ ብረት ፋብሪካው እና በመሳሰሉት ስፍራ የትምህርት ብርሃን ሳያዩ የሚበዘበዙ የህፃናት ጉልበት እንደ አንድ ሀገሩን እንደሚወድ ግለሰብ አሳስቦኝ ምናልባት ግጥሙ መድረስ የሚችለው አካል ጋር ደርሶ መንኳኳት የሚገባውን በር አንኳኩቶ ዘላቂ መፍትሄ በሀገራችንና በአፍሪካ ምድር የሚወጣበትን መንገድ ከተሳካ ለመጠቆም በማሰብና እንደ አፍሪካ አንድነት ድርጅት ባሉ ታላላቅ መድረኮችም በዲፕሎማቶቻችን፣ በአምባሳደሮቻችን፣ በተወካዮቻችን በኩል እንደ አንድ አፍሪካዊ ትልቅ አጀንዳ እንዲነሳ በማሰብ ይመስለኛል እንደኔ ያለ አግባብ የሚበዘበዘው የህፃናት ጉልበት፣ ህይወታቸው፣ ህልማቸው፣ እጣ ፈንታቸው፣ ገላቸው የሚያሳስባችሁ ይሄ ቪዲዮ መድረስ የሚገባው አካል ጋር ደርሶ መፍትሄ እስኪመጣ ድረስ ለወዳጅ ዘመዳችሁ ኮፒ ሊንክ ሼር ማድረግ አትርሱ። ጉድ ሞርኒንግ this is ሳሙኤል ገላነ። እነሆ ወደ ግጥሙ። የህፃናት ጉልበት ብዝበዛ። ምነው አፍሪካ፣ ምነው አቢሲኒያ፣ ታላቋ ምድር እናት ዓለም እናት ኢትዮጵያ እንደ ተላላ ተጋርዶ ተጨፍኖ አይኖችሽ ታሞ እንዳትናገሪ ተዳክሞ ተሰላሽቶ ደንዝዞ አንጎልሽ የለቅሶ ሸንጎ ተቀምጠሽ የፍትህ ሰይፍ እንዳትመዢ እውነትን በርብረሽ ፈልገሽ አሳደሽ በዋጋዋ እንዳትገዢ ዶልድሞ በመዘናጋት ልብሽ እጆችሽ ተቀንብቦ አጥሮ በፍርሃት ለጉሞ አቀበት እንዳየ እንዳልበላ እንዳልጠጣ ጉልበት ልጆቻችን እንዳይማሩ እንዳይሰለጥኑ ወደ ዘመናዊ ህይወት እንዳይዘልቁ ዛሬያቸውን ድል አድርገው ለነገ ህይወታቸው እንዳይበቁ ልማት፣ ጥበብ፣ ስልጣኔ በሀገራችን እንዳይስፋፋ እንዳይቀጥል እንዳይተላለፍ በትውልድ መካከል ከዕለት ዕለት ከሳምንት ሳምንት እፎይ ሳይባል ሳይታረፍ ከዓመት እስከ ዓመት በጨካኝ ራስ ወዳድ ግለሰቦች ሲበዘበዝ የህፃናት ጉልበት
የህይወት ፉርጓቸው አቅጣጫውን ሲስት ሲቃጠል ያንጎላቸው እቅፋት ልቦናቸው ሲናጥ በእውቀት ንፍገት ሰዋዊ ማንነታቸው እድገታቸው ሲሰናከል ሲጨናገፍ ፍላጎት ምኞቶቻቸው ሲዘረፍ ተስፋቸው በእሳት አለንጋ ሲላፍ ሲገፈፍ ተነጥቆ ጣፈንታቸው ልቦናቸው ታንቆ በጨለማ በርኖስ ተጎሳቅለው በስነ ልቦና ቀውስ የሞራል ስብራት መቷቸው ኑሯቸው በእንባ ሲዳስ ሲጎዳ አካላቸው ህልማቸው በባከን ሲላስ በአይኖችሽ ብርሃን አስተውለሽ እያየሽ ደጀን ከለላ ጠበቃ ሆኖ መቆም ሲገባሽ እንዴት ዝም ብለሽ እታያለሽ? ምነው አፍሪካ ምነው አቢሲኒያ ታላቋ ምድር እናት ዓለም እናት ኢትዮጵያ እንደ ተላላ ተጋርዶ ተጨፍነው አይኖችሽ ታሞ እንዳትናገሪ ተዳክሞ ተሰላሽቶ ደንዝዞ አንጎልሽ የለቅሶ ሸንጎ ተቀምጠሽ የፍትህ ሰይፍ እንዳትመዢ እውነትን በርብረሽ ፈልገሽ አሳደሽ በዋጋዋ እንዳትገዢ ዶልድሞ በመዘናጋት ልብሽ እጆችሽ ተቀንብቦ አጥሮ ፍርሃት ለጉሞ ዋቀበት እንዳየ እንዳልበላ እንዳልጠጣ ጉልበት መቼ ሆነ እማማ አፍሪካ መቼ ሆነ እማማ ኢትዮጵያ የጥበብ የስልጣኔ መነሻ የጥቁር ሕዝብ ማደሪያ መፍለቂያ በዓለም አንደበት ሳይፌዝብሽ ራስሽን በራስሽ አክመሽ ራስሽን በራስሽ አክመሽ አድነሽ ለነገ የህይወት ጉዞ የሚያዋጣውን መንገድ ለይተሽ የሚበጀውን ጎዳና ነቅዘሽ አውጥተሽ አስቁመሽ የጉልበት ብዝበዛውን አምጠሽ የወለድሻቸውን ህፃናት ልጆችሽን ይዘሽ መራመድ መጓዝ መሄድ የሚሆንልሽ መጋቢት 2018 ዓመተ ምህረት ብሔራዊ ግጥሙ ስጦታነቱ በሀገራችን ኢትዮጵያ በአህጉራችን አፍሪካ ትምህርት ቤት ሄደው በመማሪያ እድሜያቸው በራስ ወዳድ ጥቅመኞች ጉልበታቸው ተበዝብዞ ህልማቸው ተደናቅፎ እጣፈንታቸው ተነጥቆ ግራ ተጋተው ለሚገኙ ህፃናት በሙሉ ይሁንልኝ። Thank you so much for your support as always. Have a manageable day. This is Samuel Gelane once again.